ሰላም ሰላም እንዴት ናችሁ? ዛሬ 22 ሰዓት የፈጀብንን የመርከብ ጉዞ ነው ማሳያችሁ። ከአቴንስ ተነስተን ሮዶስ እስከምንደርስ ድረስ አራት ስቴሽን በሚሆኑ ቦታዎች ላይ ቆመዋል። ኮስ እና ሶስት የተለያዩ ደሴቶች ላይ እና አሁን እንደምታዩት ወደ ብሉስታር ፌሪ ወደ መርከቡ እየገባን እንገኛለን። መርከቡ የመኪና ከስር ከአንድ እስከ ሶስተኛ ያለው የዕቃ ጫኝ የኮንቴነር ነው የመርከብ ነው። የሰው ደግሞ ከአራት እስከ ሰባተኛ ፍሎር ያለው ነው የሰው ጫኝ። እና እዚህ ጋር እንደምታዩት እኛ ወደ ውስጥ ገብተን ወደ ቦታችን የተሰጠንን ሲት ለመያዝ እየገባን ነው። እና መርከቡ የተለያዩ ነገሮች አሉት ውስጡ ሱቅ፣ ካፍቴሪያ፣ ባንክ፣ ቻርጅ ማድረጊያ ቦታ፣ የተለያዩ ቦታዎች አሉት። እና ይኸው እንደምታዩት አሁን የመርከቡ ቦታ ላይ የቦታችን ላይ ደርሰናል። ቦታችንን እያየን ነው። ቲቪ አለው ምን አለው፣ ዊንዶ ሲትም አለው እንደ ፕሌን መሆኑ ነው። በዚህ በኩል ዊንዶ ሲቲ የኛ ቦታ ስንት ነበረ? 8 ነበረን ስንሄድና ደግሞ በብዛትም ሰው አልነበረውም እና ግማሽ በላይ የሚሆነው ክፍት ነበረ። እና ይኸው እንደምታዩት ጉዟችንን ጀምረናል። እየተጓዝን ነው። እናንተን ላሳያችሁ ብዬ ተነስቼ እየወጣሁ ነበረ እና ልክ ከኛ ከተቀመጥንበት ቦታ ስንወጣ ሾፕ አለ። ሾፕ ውስጥ ደግሞ አጋጣሚ ዝግ ነበርና የተለያዩ ቸኮሌቶች፣ ለስጦታ የሚሆኑ እቃዎች የሆኑ እንደ ልብስ ምናምን እና ጌጣጌጥ አይነት ነገሮች ነበሩት። እነሱን ዝም ብለን በወፍ በረር ዋጋዎቻቸውን አየት አደረግንና አለፍነው። ከዛ በኋላ ካለፍን በኋላ ሰዎች ተሰባስበው ቁጭ ብለው ስልካቸውን ቻርጅ እያደረጉ መንቀሳቀስ ከፈለጋችሁ ስልካችሁን ቻርጅ አድርጋችሁ እዛ ጋር ከታችሁ ታልፋላችሁ። በዛው ይሄ መግቢያው ነው ዋና ኢንትራንሱ። ቅድም ስገባ ላሳየኋችሁ። ከሱ በፊት ኤቲኤም ማሽን አለ እዛው መርከቡ ላይ ተንቀሳቃሽ። የፒራውስ ባንክ ይባላል፣ የግሪክ ባንክ ነው። ከዛ ያው ዝም ብለን ኤቲኤም ይሰራል አይሰራም እንዴት ነው ወይስ ዝም ብሎ ለጨዌ ነው የተቀመጠው ብለን ኤቲኤማችንን አስገብተን ሞከርን። የምታዩት ሞከርነው። ስንሞክረው ይሰራል። ከዛ አጋጣሚ ጓደኛዬ ፓስወርዱን ምናምን አስገብቶት ነበርና ቪዲዮ እንደውም ቆርጬው ነው እዚህ ጋር የሱ ሙሉ ፋይል ያው ኤቲኤሙን ያገኘ ያወጣበታል። ከዛ ቆርጬ አወጣሁለት። ከዛ በኋላ ወጣን። እዚህ ጋር ደግሞ ሬስቶራንቶች አሉ። አንድ ትልቅ ሬስቶራንት አለ። ይሄ ደግሞ እንደ ካፌ ነገር ነው። ሳንድዊች እና ስናክ የሚሸጥበት ነው። እና እነሱን እናይ ብለን እኛም በዛው ወደ ውጭ እንውጣ ብለን ከሱ በኋላ ደግሞ ወደ ላይ የሚወጣ ወደ ውጭ ወደ እንደ ባልከኒ ወይም ደግሞ አውትዶር እንደ ሬስቶራንት መቀመጫም መዝናኛም ለሁሉ ነገር የሚሆን ነገር አለው። እና ወጣን። እሱ ቦታ ላይ ሰው ነበር ምግብ እየበላ እየተጫወተ ወሬውን እያወራ በዛው እኛም ዞር ዞር ብለን ይሄ ውሃውንም ሹፍ አደረግነውና በዛው ይሄ ደግሞ ሲከፈት ሂዶ እዛ የተሰራለት ሰው ማውረጃ ቦታ ላይ ይገጠምና በዚህ ነው መኪናም ሰው የሚወርደው ማለት ነው። እሱን አየት አደረግንና ይሄ ውሃ እንዴት አባቱ ነው የሚያምረው ምናምን አለንና ኮምኮም አድርገን ሰው እንደየሙዱ ከላይም ፎቶ የሚነሳ ቪዲዮ የሚነሳ በዛው የግሪክን ባንዲራ ስትውለበለብ እቺ ባንዲራ እንዴት ነው እንዲያማረባት ብለን ወዴት ሄድን? ወደ ውስጥ ገባን። ወደ ውስጥ ማለት ሌላ አንድ ፍሎር ደግሞ ከኛ በላይ ያለው ባንዲራው ሲውለበለብበት ያያችሁበት ቦታ ማለት ነው። ከዛ ወደ ላይ ወጣንና እሱኛው ስቴር ላይም አንድ ሌላ ካፌ አለ፣ አውትዶር ካፌ አለ፣ ኮፊ ምናምን የሚሸጥበት። እሱ ጋርም ትንሽዬ እንደዚሁ መቀመጫ አለው። እዛም የተወሰኑ ሰዎች ውጭ ላይ ቁጭ ብለዋል። ያው ኮምፒውተሩ ይነካካል ምናምን። እሱን ዝም ብለን ሾፍ አደረግንና ወደ ላይ ተመልሰን ወጣን ድጋሚ። አሁንም ሌላ አንድ ኤክስትራ ተጨማሪ ያለው እዛ ጋር ስንወጣ አጋጣሚ የሆነ መርከብ ነገር የምትመስል አነስተኛ እንደ ጀልባ ነገር አየን።
እሷ ደግሞ ምንድናት አደጋ በሚያጋጥም ጊዜ የተወሰነ 40 ሲሆን 30 ሰው እየተጫነ በዛ በኩል ይወርዳል ማለት ነው። እንደምታዩት ይሄ ደግሞ የውሻ ለብቻ ውሻ ይዘው ይገባሉ። ውሻቸውን ይዘው ሲገቡ ለውሻ የሚሰጥ ክፍል ነው። ከሰው ጋር ስለማይቀመጥ ውሻቸውን ያስገቡና እዚህ ጋር ውስጥ ላይ አስረው ዘግተውበት ይሄዳሉ። ያው ቁልፍ አለው። ከዛ በኋላ ውሻቸውን እዚህ ጋር ካስገቡ በኋላ ተመልሰው ይወጡና እነሱ ወደ ራሳቸው መርከቡ ዞር ዞር እያሉ ያሉ ምግባቸውን ይበላሉ፣ ሄደው ይተኛሉ። ያው ጭሱን እያጨሰ ነበር መርከቡ። እንደውም በደንብ ነው የሚያቃጥለው መሰለኝ። ከሰል ይሁን በምን እንደሚሰራ እርግጠኛ አይደለሁም። ያልኳችሁ መርከብ እዚህ ጋር ተመልሳ መጣች። ቢያንስ ስንት ሰው ነው? 15 ሰው ኦር 20 ሰው 30 ሰው ይዛል። ብዙ ነው። 2 3 4 አለ። ያው ሜቢ አደጋ ቢከሰት የተለያዩ ሰዎች እስከሚመጡ ድረስ በዚህ የተቀነሰ ሰው ይወርዳል ማለት ነው። እንደውም ሞተር አለው ምናምን። ይሄ ትልቅ ነው። ያው ትንሽ የሚባል አይነት አይደለም። ከዚህ ከመርከቡ አንፃር ነው። እና እሱን እያወራን አደጋ ቢከሰት እንደዚህ ነበር የሚሆነው ምናምን እየተባባልን ጓደኞቻችን ወዳሉበት ቦታ ሄደን አጋጣሚ እዚህ አካባቢ ዝም ብለን ቁጭ ብለን ነበረኛ። በዛው እዚህ ጋር ያለውን ቪው አየን። ውሃው ምን ይመስላል? ኧረ ውሃው ደግሞ ሰማያዊነቱ በጣም ይለያል። በጣም ነው የሚያምረው። በጣም ንጹህ ነው። ብሉ ነው የሰማዩን ከለር ነው ያዘው። በጣም ነው የሚያምረው። ይሄ ደግሞ አውትዶር መቀመጫ ነው። ብዙም ሰው የለውም። ጭር ያለ ነው። ከዛ በዛው ራመድ አለንና ጓደኞቻችን አገኘን። ተኝተው ነበር እነሱ እዚህ ጋር። እነሱን አወራናቸውና ወደ ውስጥ ደግሞ እንግባ እስኪ የቀሩንን ቦታዎችን ብለን። በእነዚህ ሽንት ቤቶች ናቸው። ይሄ ሜቢ ዝግ ነው መሰለኝ። ይሄም ዝግ ነው። ቼክ አደረግናቸው። ከዛ ሄደንና ወደ ውስጥ ገባን። ሬስቶራንት ሄደን ከዛ ሬስቶራንት አናገርናት። ቡና አዘዝን። ቡናችንን አዘዝን። 5 ዩሮአችንን አወጣን። ሜቢ ስንት ነው? ቡና 2.50 ይሆን 3 ብር። እሱን ገዛን። ሁላ 7 ብር ነው ያስከፈለችን። ምንድን ነው የገዛነው? ኮልካና አሜሪካኖ ቡና። ከዛ የሆነ ዶናት አለው መሰለኝ። እስክትሰጠን ቁመን ጠበቅን እስክትሰራለን። ሳንዱቾች አሉ። እነዚህ ሳንዱቾች 4 ብር ናቸው። ቡና የደረሰን ቡናዬን ተቀበልኩኝ። ጓደኛዬ ኮካ ነበር ያዘው። ኮካውን ወሰደ። አንድ ሌላ ጀለሳችንን ቡና አዞ ነበር። ቡናውን ወሰደ። በዛው በመስኮት ውሃችንን እያየን የውሃውን ቪው ሾፍ እያደረግን ሌላም ሰዎች ነበሩ። እነሱንም በጎን ቆረጥ እያደረግን እያየን የኛን ጭው እየተጨዋወትን ቡናችንን ጠጥተን ወደ ውጭ ወጣን። ባንዲራው አለች። እንዴት ነሽ? ደህና ነሽ አልናትና በዛው ውጭውን ይመስላል አካባቢውን ቃኘት ታረግን። ያው ምን ላይ ነው ያለው፣ ምን እየተሰራ ነው የሚለውን። ውሻ አገኘን። ቀደም ማሳያቸዋለሁ ብያለፈ ነው። ውሻዋ ወደ ቤቷ ልትሄድ ነው መሰለኝ። ከዛ ተመልሼ ውስጥ ገባሁና የቮዳፎንን ቻርጅ አድርገህ ሰክተህ እዛው ጋር ሎክ አድርገው የምትሄደው ነው፣ ሰው እንዳይወስድብህ ማለት ነው። አጋጣሚ ይችኛው ተሰራ እንሞክራለን ብለን ሁሉም ተይዟል። ከዛ እኛ የነበርንበት 6ኛ ፍሎር ነው። ወደ ታች ወደ 5ኛ ፍሎር ወረድን። ዋናው ሬስቶራንት ገባን። ዋናው ሬስቶራንትን ምን ይመስላል እንየው ብለን ገባን። በጣም ብዙ ሰዎች ነበሩ። እዛም ምግብ አለ። ይሄ እንደውም ዝግ ነበር፣ ክሎዝ ነበር። ትልቅ ሬስቶራንት መሰለኝ። ሜቢ ታይም አለው የሚከፈትበት። ከዛ በኋላ ዋናው ሬስቶራንት ጎምለል እያለን ቪዲዮ እያነሳን ከሰዎች ጋር እየተፋጠጥን፣ እነሱ ለነገሩ አይሆንም የራሳቸው ጉዳይ ላይ ነበሩ። ዞር ብለን አየንና ውስጥ እንደምታዩት ሞልቷል። ኦልሬዲ የሚተኛ ተኝቷል፣ የሚበላ ይበላል፣ የሚያወራ ያወራል።
ሁሉም በየራሱ ጨዋታ እናንተን ተጠምደዋል። እዚህ ጋር ሬስቶራንቱ እንደ ሪሴፕሽን ይሄ ካፌ ሆኖ በዛ በኩል ነው ሬስቶራንቱ፣ ይሄ ትልቁ ማለት ነው ዋናው። ከዛ እዚህ ያሉትን ምግቦች በአይናችን ቃኘት ቃኘት ታደረግን። ያው መቃኘት እንግዲህ ለምዶብን እዚህ ጋር ቁጭ ብለዋል እነሱ ሰዎች ብዙ። ከዛ በቃ የሰልፍ ሰርቪስ ሬስቶራንት ነው። ከዛ በዛው ሜኑን እንየው ምን ይመስላል ሜኑ አለንና ሜኑን እያገላበጥን ማየት ጀመር ነው። ሜኑን እያገላበጥን ማየት ጀመርን። ስንት 14 ዩሮ 10 ዩሮ ምን አለ ምግብ። እነዚህ ምግቦቹን አየን። ከዛ ባይ ባይ። ለአሁኑ የነበረን ጉዞ ይሄን ይመስላል። ቀጣይ ሌላ ጉዞ ሲኖር ቀርጬ ያሳያችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።